ንብ ቤት ውስጥ ገብታ ያባረርኳት ነው። ተው ዘርሽ አታባራት እንዴ ንብ እኮ ሲሳይ ናት። እንዴት ነው ንብ ሲሳይ የሚሆነው? ንብ እኮ ማር ብቻ አይደለም ሾህም አላት፣ ትናደፋለች። ንብ ቤት ከገባ እዚህ ቤት የሚመጣ ሲሳይ ወይ ደግሞ እንግዳ አለ ማለት ነው። እንግዳ? እውነትሽን ነው አዛሉ? አዎ ንቧን አባረርክ ማለት ደግሞ የመጣውን ሲሳይ አልፈልግም ብለህ በገዛ እጅህ እንዳባረርክ ይቆጠራል። ብታያት እኮ ምን አይነት ፈጣጣ ንብ እንደሆነች አዛሉ በጣም ነው የምትገረሚባት። ከቅድም ጀምሮ እኮ አልወጣ ብላ ዝም ብላ እያለች ትዞረኛለች። እንግዲህ የሚመጣው እንግዳ ከገባ የማይወጣ ነው ማለት ነው። ኧረ እንኳን ተኝተን ሰርተንም አልሆነ እና መኝታ ቤት ድረስ ሲሳይ ሊመጣ እንዲሁ ቁጭ ብለን ትቀልጃለሽ። በቃ እንደሱ ከሆነ አንቺና ሲሳዩ እዚህ ቆዩ። እኔ ዘሩ ሞላ ኃይሌ ስራ አለኝ፣ ጉዳይ አለኝ። በቃ አዛሉ በቃ አንቺና ሲሳይሽ እዚሁ አብራችሁ ሁኑ። እሺ ዛሬ ደግሞ ዳንሱ መንገድ ላይ ነው። ብካራ ነው የምትጋራኝ? እበቱን ነው የምትጋራኝ? ኧረ ውሰደው እንካ ከነጫማው አውልቅና ውሰደዋ። እበት አይደለም እበት አትበል። ሲሳይ ነው ዘርዬ ሲሳይ ነው። ሲሳይ ማን ነው? ሲሳይ አሃ ቆይ አንተ ሲሳይ እንዴ ዝም ብሎ በደፈናው ሲሳይ ነው የሚባል ነገር አለ እንዴ? እሺ ሲሳይ ነው እንበል። ሲሳይ ከሆነ ደግሞ ፍቺው ምንድን ነው? ምን ትላለህ አንተ? ህግና ደንብ አለው፣ ስርዓት አለው። ቡና ተፈልቶ እጣን ተጭሶ ቤቱ ፏ አብሎ በዛ ላይ ደግሞ እንጂ እንደ ታርጋ መንገድ ላይ ዝም ብሎ አይፈታም። ሲሆን እንዲያውም ልንገርህ አይደል ጥሪያ እየተቆረጠች ነበር መሆን ያለበት። ኧረ የሚቆርጥ ነገር ቆርጦ ይጣልህ። የበትን ፍቺ ለማወቅ ነው ይሄ ሁሉ ወጪ። ልንገርህ አንተ ማለት ስራ ፈትነ እኔ ምን ቸገረኝ? ልንገርህ ለአንተ ብዬ እኮ ነው። ካልፈለግ እውነትህን ነው? እሺ በቃ ንገረኝና ስንት ነው የምታስከፍለኝ ለመሆኑ? እኛ እንግዲህ በህጋዊ መንገድ ተደራጅተን የህልምና አጋጣሚ በመፍታት እውቅና ያለን ሰርተፊኬት የተሰጠን የቫት መዝጋቢ ነን። በዘመድ ዋጋ 2000 ዘሩ ቀለጠ። አንተ 200 ብር ለበት። ኧረ እኔ ሰውዬ ምንድን ነው የማደርገው? እበት አይባልም ሲሳይ ነው። ኧረ የዛሬው ደግሞ የጉድ ነው። በጠዋት መኝታ ቤቴ ንብ ገብታ አላስተኛ ብላ ብትቀሰቅሰኝ ሲሳይ ነው አለችኝ። እሺ አልኩኝ። አሁን ደግሞ እዚህ መጥቼ በት ስረግጥ አንተ ሲሳይ ነው ትለኛለህ እንዴ? በሲሳይ ነው እንዴ ተለከፋችሁ? ጭራሽ ሁለት ነገር ነው ያጋጠመ። ትንሽ እኮ ራመድ በለ ደግሞ የዶሮ ኩስ ብትረግጥ ሀትሪክ ሰራህ ማለት እኮ ነው። እውነቴን ነው። ግን አንተ ሁለት አጋጣሚ ነው በአንድ ታሪፍ ልታስፈታኝ የነበረው። ይሄ ማለት እኮ በአንድ ደሞዝ ሁለት አውቶቡስ እንደሚያስነዱት ማለት እኮ። ልንገርህ አንተ ትርጉም ፍቺ ምናምን የሚባል ነገር ምንም አታውቅም። ከእውቀት ነፃ ነህ። ምን ይሄ ከንቱ። ኧረ ተው ዘርዬ ተው። ከኔ ጋር ስትከራከር እኮ ሲሳይህ እየደረቀብህ ነው። ይድረቅ። ምን አገባህ? ምን አሁን ካንተ ጋር ከምጨቃጨቅ እቤት ሄጄ አልቀይረውም እንዴ? አላወልቀውም እንዴ? አላስጠርገውም እንዴ? ሄድ እባክህ ወዲያ። መሰለኝ እንዲሁ ለሊቱ ሙሉ እኮ ስትሯሯጥ እኮ ነው ያደረችው። እኔ እኮ ሰማታለሁ። አሟት ነው ምን እንደቀመሰች አላውቅም። ይኸው ከቅድም ጀምሮ ወደ ላይ አውርታችላታል። ምን በልታ ነው? እንደዚህ ነሻሽናቸው የተመረዘ ምግብ እያበሏት ንጽህና የላቸው ምን የላቸው አይንከባከቡ ራሳቸው። ተቃጠልኩ። ይህን ተርፈሃል በለኛ። እንዲህ ወይኔ አንበብ ይመስል ቀስበል ቀስ ብለሽ እናንተ እንደው የእንጀራ አብሲታን ሶት ነው ወይስ እንደው ምን ነው እንደው አቅም አነሰውሳ? እኔ የምልህ ና እነሆ ሻሽዬ
ለምን እዚህ ቀበሌያችን በሚንቀሳቀሰው የሴቶች ሊግ አትገባም? ይህ ደግሞ ምንድነው? አንተ ብራንድ ፋራ እኮ ነህ። ይሄ በቡድን ተሰባስበው ኳስ የሚጫወቱት ማለት እኮ ነው። እንኮሌት አውቀሽ ሞተሻል። ስለምን ኳስ ነው የምታወሪው? እና ሊግ ብሎ ፕሪሚየር ሊግ እንጂ ሌላ ምን ሊሆን ይችላል? ይሄ ሊግ የሴቶች ሊግ አታውቁም እንዴ? ሴቶች ተደራጅተው እንኳን ይሄ ስብሰባ በባስ ሄዶ አበል ተቀብለው በባስ የሚመለሱበት እንዴ? እሱ እንደ ዱላ ቀበለ ጅበጅ። እሱ እኮ ሙስና ተብሎ ቀርቶ አሁን የቤት ውስጥ ሩጫ ሆኗል እናቴ። ፌዴሬሽን የለብሽ፣ እጅ ንክክ የለብሽ፣ ዶፒንግ ምርመራ የለብሽ። እዛው በባንኳ በአካውንቷ መሳስ አድርጎ ያስገቡልሻል። አንቺ ግን እንደው የሴቶች ሊግ ግባ ያልሽው ናየን እንዴት ብትንቂው ነው እንዴ? እውነትም እንደው አንቺ ጊዜ ጥሎኝ ግቢ ውስጥ ስውል ጊዜ የቤት መሬት አረግሽኝ አይደለም? ስለዚህ ያወራል እንዴ? ዝም ብለህ እዚህ ተምታዘጠዝጥ እዛ ሊጉስ ብትገባ እኮ ልንገርህ፣ ስኳር፣ ዱቄት፣ ማካሮኒ፣ ፓስታ፣ ዘይት ታመጣልናለህ። የጀረዛ ዱቄት አንተ ስነ ስርዓትን ያዝ። ወይ እንደ ወንዶቹ ወጥተህ አትሰራ፣ ወይ ሮጠህ ፍሬ አታፈራ። ዝም ብለህ መንደር ለመንደር ተምታዘጠዝጥ እሱ አይሻልህም? ዋ ይኸው ከተነሳብኝና ተተበሳጨው ቀጣዩን ኦሎምፒክ ተሳትፌ እንዳላሳፍራት። አቤት ጉዳችን! ውይ ጉዳችን! እንደው ናየ አንተ ተሳተፍ እንጂ ችግር የለውም እኛ እንፈር። እሱ አቅቶ መስሎኝ እስካሁን በምኞት ባህር ላይ ስትንሳፈፍ የኖርከው። አቅቶኝ አይደለም እንዳትሳሳች፣ አቅቶኝ አይደለም። እና ምን ሆነ ነው? ለተተኪው ትውልድ ቦታ ልልቀቅ። ግቡ። ሳሪና ምነው ቁጭ በይ። ኧረ ችግር አለ? አይ ችግር እንኳን የለም ማሚዬ። አንድ የምነግርሽ ነገር ነበር። ንገሪኛ። ምን ችግር አለው? ግን ፈራሁሽ። እንዴት ብዬ እንደምነግርሽ አላውቅም። እስከ ዛሬም ያልነገርኩሽ ፈርቼሽ ነው። እኔን እናትሽን ትፈሪያለሽ? እኔ እኮ እናትሽ ማለት ነኝ። እኔ ቆንጆ አይዞሽ። ምንድን ነው ያጋጠመሽ ችግር? አማክሪኝ። አርግዣለሁ። ውይ ለዚህ ነው እንዴ? አውቃለሁ እኮ። እንዴት አወቅሽ? እንዴት ነው የማላውቀው? 5 ልጅ እኮ ወልጃለሁ። ያው እስከ ዛሬም በራሳቸው ጊዜ ይነግሩናል ብዬ እየጠበቅኳችሁ ነበር። ማሚዬ የ7 ወር እርጉዝ ነኝ። እንኳን ደስ ያለሽ፣ እንኳን ደስ አላችሁ። እንደገና ደግሞ ሁለተኛ አያት ልታረጉኝ ነው አይደል? የእውነት ነው ደስ ያለሽ ማሚዬ? ታዲያስ በጣም ነው ደስ ያለኝ። ግን ምን ያደርጋል? ምን ማለት ነው ደግሞ? ምን ያደርጋል ማለት? አባቢ ቢሰማ እንዳንቺ ደስ የሚል አይመስልሻል? ለዚህ ነው እንዴ? አትጨነቂ ዘርዬ። እኮ ምንም ውስጥ እኮ ልብ ውስጥ እኮ ምንም የለም። በቃ ላፉ እኮ ነው። ካስቸገረ ደግሞ ነባሻንም ይዘን እናሳምነዋለን በእኔ ጣዩ። እውነት? በጣም አመሰግናለሁ ማሚዬ። እንኳን ደስ አለሽ አያት ልታረጉኝ እንደገና። እስቲ ሰው እንዲህ አናቱ ከወስኪል ድረስ ይጠብቃል። ምን አለ አንቺ መቼም አገዥም። ሻሽዬ ያለሽን ቀቢኝ ብትይ እኔ ባንቺ ጨክናለሁ። እኔ ብራስሽ ልትጨርሱ ነው? ታዲያ አንተ ደግሞ ምን ብለን ነው እኛ ምን ጨርስ? ምን አደረግን? ይሄ በቃል ሚስት እኮ በምግብ መበቀል ይኸው ሽንት ቤት እየጠሩ አሏጠች። ወደ ላይ ነው ወደ ታች? በሁለቱም ደግሞ እኮ በጣም አቅለሸለሸኝ ስትል ሰምቻታለሁ። ወይ በቃ አርግዛ ይሆናል እባክህ። እሷስ አርግዛ ሊሆን ይችላል። እሺ እኔን ታዲያ ምንድን ነው የሚያቅለሸልሸኝ? ሳሪን አቅለሸለሸኝ ብላ ስትናገር እንዲህ በጆሮ በታምቡረ ሰምታል? አይ በታምቡር አይደለም በእግሬ ነው የሰማኋት። ትቀልጃለሽ እንዴ? አቅለሽለሽ ብቻ መሰለሽ እንዴ? እንደ ውሃ ቀጂ 5 ጊዜ ነው ሽንት ቤት እንደዚህ ስትመላለስ ዋለች። የት የኔ ቅጭላት? ኧረ እኔ እንደው ምን ይሻለኛል? አቢ እኔ ልሙት ነው የምልሽ። እንዲህ ፊቷ እንደ ሊጥ ኩፍ ሲልና ከንፈሯ ሲያብጥ እኮ እርጉዝ መሆኗን ጠርጥሬ ነበር። ይሄን ስማዝ ነው ሻሽዬ ላንቺ ነው። አንቺ ምን አባሽ ሆነሽ ነው ለኔ የምታዝኙ? አንድም ቀን አረገዘች የሚባለው ወሬ ሳይሰማ አረጠች መባልሽ ነው። አቢ እኔ ግን እንዳልከነትርሽ ገና ለገና ባንቺን ለተነስቼ እጄ እንዳረግዝ ነው አይደል የምፈልጊው? በትገፋፊማ በምን እድልሽን ቅርጥፍጥፍ አድርገሽ አይደል እንደ በላሽው? ይቀርጥፍሽ የሚቀረጥፍ ወጭ እጄ ደረቅ እናታ ይበቃል። ታዲያ ሁለተኛ ልጅ ሊወልድ ነው ማለት ነው? አንተ ደግሞ ያቅለሸለሸው ሁሉ እርጉዝ ነው ያለህ ማን ነው? አሁን እርጉዝ ናት አላላችሁ? ምናልባት ያው ቅባት ምናምን የበዛበት ምግብ በልታ ይሆናል። ኧረ አታስቂኝ። እዚህ ቤት እኮ ቅባት የበዛበት ምግብ የበላነው እኮ ድሮ በእነ አባቢ ዘመን እኮ ነው። ታዲያስ ዘይት ከየት
መጥቶ እናቴ እንዲህ እንደምባጠፍ አድርገን እኮ ነው የምንሰራው። እንዴ እዚህ ቤት እኮ ቅባት የሌለው ምግብ እንደምንበላ ያወቁት እኮ ሽንት ቤት ገብቼ እንደ ወላድ እኮ አምጬ እኮ ስወጣ እኮ ነው። ናይስ ልጅ። አሁንማ ይብዬ ወንድሜ ገላገለኝ። በሱ ሰበብ ላጥላ አደረገው። ይቤ ደግሞ እንዴት ሆኖ ነው የደረሰልህ? ዳስበሽዋል? ገንፎ በቀቤ ሽንት ቤት የማቃጠለውን ሰዓት ቀነሰልኝ ማለት አይደል? ቅቤ ይበላ ቤት ሲሳይ ሲሳዩ ምንድነው? ንብ፣ እንደገና ደግሞ ይሄ የከብት ዳሪ፣ እሺ፣ እንደገና ደግሞ እንግዳ እንግዳ የሚለው ለምሳሌ እንግዳው የማይወጣ እንግዳ ነው እንበል። እንግዳው ደግሞ የማይወጣ ከሆነ ልጅ ነው ማለት ነው። ልጅ ከሆነ በቀጥታ እዚህ ቤት ውስጥ ብዙ ተጠርጣሪዎች አሉ ማለት ነው። አንደኛ ተጠርጣሪ ይበቃል። አዎ። ሁለተኛ ተጠርጣሪ ምዕራፍ ማፊ ምዕራፍ። ሶስተኛ ተጠርጣሪ በዛብህ። አዎ። አራተኛ ተጠርጣሪ አምስተኛ ተጠርጣሪ የለም። በቂ ነው፣ ይሄ በቂ ነው። እሺ ከዚህ ጀምራለሁ ከመጨረሻው። የመጨረሻ ተጠርጣሪ ሻሼ። ልክ ነው። ሻሼ እጮኛ ከያዘች ጀምሮ ሰውነቷ ጨምሯል። አይመቴ አገኘሁ እያለ ምጥኔ እያለ እሷን ሰርቶልኝ ሄደ ማለት ነው። አይሆንም። ስለዚህ ሻሼ አይሆንም። ቀጥሎ ያለው ተጠርጣሪ በዛብህ። በዛብህ እንኳን እንግዳ ይዞ አይመጣም። ምክንያቱም የእሱ እንግዳ ሁልጊዜ ሆዱ ነው። ሆዱ እንግዳ ነው። ኧረ ከእንግዳ በላይ ነው። አዎ ሰው ጭንቅላቱ እየሰፋ ይሄዳል እንጂ እንዴት ሆዱ እየሰፋ